ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የመከላከያ ሚኒስቴር የ2017 በጀቱን በ6 ወራት ውስጥ መጨረሱ ተገለጸ። ለሚቀጥሉት 6 ወራት የሚሆን በጀት እየተዘጋጀ መሆኑንም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። መከላከያ የዘንድሮን በጀቱን በግማሽ ዓመት ውስጥ የጨረሰው ለመሳሪያ ግዢዎችና ለሰራዊት ግንባታ ከፍተኛ ወጪ በማድረጉ እንደሆነ ነው በመረጃው የተመለከተው። ካለፈው ዓመት ጋር ሲነጻጸር 88 በመቶ ጭማሪ ያሳየው የመከላከያ ወጪ በአመቱ አጋማሽ ላይ በጀቱን መጨረሱ ለአብይ አህመድ አገዛዝ ከፍተኛ ጭንቀት እንደፈጠረ ነው የተገለጸው። የትምህርትና የጤና በጀት በ50 በመቶ በመቀነስ ለመከላከያ እንዲዛወር ከካፒታል በጀት አብዛኛውን ገንዘብ ለመሳሪያዎች ግዢ እንዲውል ተደርጎ የመንገድና ሌሎች ስራዎች እንዲቆሙ በሆነበት የዘንድሮ የበጀት ዓመት መከላከያው ለመጪዎቹ 6 ወራት ተጨማሪ በጀት ካልተመደበለት ከፍተኛ አደጋ ሊከሰት እንደሚችልም ታውቋል። ከገንዘብና ኢኮኖሚ ልማት ትብብር ሚኒስቴር የተገኘው መረጃ እንደሚያሳየው የአብይ አህመድ አገዛዝ ከበጀት አንጻር ሁለት ዋና ተግባራት ላይ በማተኮር ወጪዎቹን ቀናንሶና በጀት አዙሮ በእነዚህ ሁለት ያገዛዙ የትኩረት ስራዎች ላይ እንዲውል እየተደረገ ነው። ሁለቱ ተግባራት የመከላከያን አቅም ግንባታና የቤተ መንግስት ኮሪደር ልማት ስራዎች እንደሆኑም ታውቋል። ከትምህርትና ከጤና ከተለያዩ የመሰረተ ልማት ግንባታ ስራዎች በጀት ተቀንሶ ለመከላከያና ለቤተ መንግስት ግንባታዎች እንዲውሉ በብልጽግናው መንግስት የትኩረት አቅጣጫ በመቀመጡ የ2017 በጀት ከግማሽ በላይ የሚሆነው ወደ እነዚሁ ሁለቱ ስራዎች መዛወራቸውም ተመልክቷል። ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ በፓርላማ ተገኝተው ሪፖርት እንደሚያቀርቡና ለጥያቄዎች ምላሽ እንደሚሰጡ ተመልክተዋል። አብይ አህመድ ከነገ በስቲያ ሐሙስ መጋቢት 11 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት በመገኘት በወቅታዊ ጉዳዮች ዙሪያ ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሏል። የሐሙስ የፓርላማ መደበኛ ስብሰባ የፌደራል መንግስት የ6 ወር የዕቅድ አፈጻጸም ሪፖርቱን ለምክር ቤት አባላት መላኩን ተከትሎ የሚካሄድ ነው። በ57 ገጾች የቀረበውና ኢትዮጵያ ኢንሳይደር የተመለከተችው ይህ ሪፖርት በዘንድሮ በጀት ዓመት የመንፈቅ ጊዜ ውስጥ የፌደራል መንግስት ያከናወናቸውን ዋና ስራዎች የሚዘረዝር ነው። ሪፖርቱ በኢኮኖሚ፣ በማህበራዊ ልማት፣ በሰላምና ደህንነት ግንባታ፣ በውጭ ግንኙነትና ዲፕሎማሲ እንዲሁም በፍትህና አስተዳደር ዘርፎች የነበሩ አፈጻጸሞችን የዳሰሰ ነው። ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነው የሀገራዊ ምክክር ኮሚሽን የስራ አፈጻጸምም በሪፖርቱ ላይ ተካቷል። የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሁፍ አስገብተው ያጠናቀቁት ባለፈው ሳምንት ሐሙስ እንደሆነ የፓርላማ ምንጮች ገልጸዋል። በሌላ በኩል የኢትዮጵያ መንግስት በኤርትራ ድንበር አካባቢ የሰራዊት እንቅስቃሴ እያደረገ ቢሆንም ከፕሮፓጋንዳ ባለፈ የሚጀመር ጦርነት አይኖርም ሲሉ አንድ ከፍተኛ የኢትዮጵያ መከላከያ አዛዥ ተናግረዋል። ስማቸው እንዳይገለጽ የጠየቁ እኒሁ የመከላከያ አዛዥ ጠቅላይ ሚኒስትሩን ጨምሮ ከፍተኛ ባለስልጣናት ስለ ወደብ የሚያደርጓቸው ንግግሮች መገናኛ ብዙሃንን ቢያጣብቡም በዲፕሎማሲያዊ መንገድ ከማማተር ውጭ በኃይል ወደብ እናመጣለን የሚለው ወሬ መሬት ያልጨበጠና ፈጽሞ ሊሆን የማይችል እንደሆነ ይተናዘናል። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ ባለበት በአሁኑ ሰዓት ኤርትራ አስቸኳይ መግለጫ ሰጠች። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌም በኤርትራ መዲና በአስመራ ለውጭ ሀገራት አምባሳደሮችና ለተባበሩት መንግስታት ድርጅት ኃላፊዎች መግለጫ መስጠታቸውን የተዘገበ ሲሆን በመግለጫቸው ወቅት ሀገራቸው ኤርትራ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ለዓለም አቀፉ ህብረተሰብ ኤርትራ ድምጿን ታሰማለች ስትል የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ሁሉም ይህንን ጥያቄያችንን ቸል እንዳይሉት ኢትዮጵያ ላይ ጫና ያድርጉልን ብለዋል። የኤርትራው ውጭ ጉዳይ ሚኒስትር በመግለጫቸው የኤርትራ ውጭ ጉዳይ ሚኒስትር አክለውም ኤርትራ በቀጠናዊ ግጭቶች ውስጥ ትገባለች በሚል የሚቀርብባትን ክስ ጉዳይ ማስተባበያ የሰጡ ሲሆን በኢትዮጵያ የባህር በር ፍላጎት ላይ ኤርትራ ያላትን አቋም ሲናገሩ የተዛባና ጊዜው ያለፈበት የባህር ዳርቻ ፍላጎት ነው የኢትዮጵያ ፍላጎት ሲሉ የኢትዮጵያን ወሳኝ ጥያቄ ለማጣጣል ሞክረዋል። የኢትዮጵያ የባህር በርና የባህር ኃይል የጦር ሰፈር ምኞቷ ግራ የሚያጋባ ሆኖብኛል ብለዋል።
ኢትዮጵያም በዲፕሎማሲ ወይም በወታደራዊ ኃይል የባህር በር ላይ መዳረሻና የባህር ኃይል የጦር ሰፈር ለማግኘት ባላት የተሳሳተ ጊዜው ያለፈበት ምኞት ኤርትራ ጉዳዩ ግራ አጋብቷታል ሲሉም ለዲፕሎማቶቹም ውጭ ጉዳይ ሚኒስትሩ መግለጫ ሲሰጡ በኤርትራ ብሔራዊ የቴሌቪዥን ጣቢያ ታይተዋል። እንደ አውሮፓውያኑ አቆጣጠር በ2022 የሰሜን ኢትዮጵያው ጦርነት ካበቃ በኋላ ሰራዊታችን ኤርትራ በዓለም አቀፍ እውቅና ወደ ተሰጣት ድንበር እንዲዘዋወር አድርገን ሰራዊታችንን ከኢትዮጵያ ግዛት አስወጥተናል የሚሉት ኦስማን ሳሌም የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚነገር ማንኛውም ነገር ትክክል አይደለም፣ የኤርትራን ስም ለማጥፋት እንጂ ሰራዊታችን በኢትዮጵያ ውስጥ የለም ሲሉ ለማስተባበል ሞክረዋል። የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚነገር ማንኛውም ነገር ስህተት ነው ብለዋል። ከሰሞኑ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የቀረበውን ውንጀላ የኤርትራ መንግስት የፕሪቶሪያውን ስምምነት የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የኤርትራ መንግስት የለንም በማለት የገለጹ ሲሆን የኤርትራ ውጭ ጉዳይ ሚኒስትር አክለው በትግራይ ክልል ጊዜያዊ አስተዳደርና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም፣ ከዚህ ውጪ የሆኑ ውንጀላዎች ወይም ክሶች ሙሉ በሙሉ አንቀበልም ሲሉ የኤርትራ ውጭ ጉዳይ ሚኒስትር በአስመራ ለሚገኙ የተባበሩት መንግስታት ድርጅትና የሌሎች ሀገራት አምባሳደሮች በሰጡት መግለጫ ላይ ገልጠዋል። ፑቲን የትራምፕን ሐሳብ ውድቅ አደረጉት። ከቀናት በፊት በሰፊው ሲነገርለት የነበረው የፕሬዝዳንት ዶናልድ ትራምፕ እና የፕሬዝዳንት ቭላዲሚር የስልክ ውይይት ተካሂዷል። ይሄው ዛሬ ሌሊቱን የተካሄደው ውይይት በርካታ ዓላማዎችን ሰንቆም የነበረ ሲሆን ለአንድ ሰዓት ተኩል ያህል የተካሄደ ረጅም ውይይት የነበረ መሆኑንም ዘገባዎች አመልክተዋል። ይሄው የሁለቱ መሪዎች የስልክ ውይይት ከመደረጉ ከቀናት በፊት የአሜሪካና የሩሲያ ተወካዮች ሳውዲ ሪያድ ላይ ተገናኝተው መክረውም ነበር። በዚህም ውይይት ላይ በአሜሪካ በኩል በሩሲያና ዩክሬን መካከል የ30 ቀናት የተኩስ አቁም ስምምነት እንዲደረግ የሚጠይቅ ፕሮፖዛል ተዘጋጅቶም ነበር። ከዚያም በኋላ ከፑቲን ጋር የሚወያይ የአሜሪካ ልዑካን ቡድንም ወደ ሞስኮ የተላከበት ሁኔታም እንደነበር የሚታወስ ነው። የሁለቱ ፕሬዝዳንቶች የምሽቱ የስልክ ውይይትም የተካሄደው ከዚህ በኋላ የነበረ ሲሆን ፑቲን በዚህ ውይይት ላይ አሜሪካን የ30 ቀናት የተኩስ አቁም እቅድ ሳይቀበሉት የቀሩ መሆኑን ውይይቱን ተከትሎ እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። ሰውየው ፑቲን ናቸው። በስሜትና በሆይ ሆይታ ፈረስ የሚጋልቡ አይደሉም። ከዋይት ሃውስ ምንም የሚያማልል ነገር ቢቀርብ ፑቲን እርምጃዎቻቸው የተቆጠቡና በሂሳብ የተሰሉ ናቸው ሲሉም የነበሩ በርካቶች ናቸው። በእርግጥም ፑቲን እንደተባለው አድርገውታል። ስለሳቸው ቀና አመለካከት አላቸው ከሚባሉት ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ስለተወያዩ ሁሉንም ነገር ከፋፍተው አልለቀቁም። በዚህ ጦርነት ውስጥ የሩሲያ ብሔራዊ ጥቅም በምን መልኩ ተጠብቆ ጦርነቱ ሊያበቃ ወይም ሊቋጭ እንደሚችል ግን አስፍተውና አስረግጠው የተወያዩ መሆኑን ውይይቱን ተከትሎ የወጡት መረጃዎች አመልክተዋል። በአሜሪካ በኩል የ30 ቀናት የተኩስ አቁም ስምምነት ይደረስ የሚለውን በተመለከተ ውድቅ ያደረጉት ፕሬዝዳንት ፑቲን ይህን የ30 ቀናት የተኩስ አቁም እቅድ እንዲሁ ዝም ብሎ ዩክሬን ትንፋሽ እንድትሰበስብ ወዳጆቼ ከምትላቸው የጦር መሳሪያ እንድታገኝ በሚያስችል መልኩ ጊዜ መግዣ ሆኖ ከማገልገል ውጪ ለሩሲያ የሚፈይደው አንዳች ነገር የለም በማለት ነው ውድቅ ያደረጉት። አሜሪካ ዩክሬንን በጦር መሳሪያ በካሽና በውጊያ መረጃዎች ከማገዝ መቆጠቧን ተከትሎ አውሮፓውያኑ ሀገራት እገዛቸውን እያጠናከሩ ሲሆን አሁን የተኩስ አቁም ስምምነት እቅዱን ያደናቀፈውም ይኸው የአውሮፓ ሀገራት አዲስ እንቅስቃሴ ነው። ፑቲን ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው ሲሉ መናገራቸውንም ውይይቱን ተከትሎ የወጣው ቢቢሲ ዘገባ አመልክቷል። ከዚህ ቀደም ፕሬዝዳንት ትራምፕ በነጩ ቤተ መንግስት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በተወያዩበት ወቅት ዜሌንስኪ ፑቲን አይታመንም ሲሉ፣ ትራምፕ በበኩላቸው ፑቲንን አምነዋለሁ፣ እኔ የምለውን ይስማማል ሲሉም ነበር የተናገሩት። ሆኖም የትላንቱ የሁለቱ መሪዎች የስልክ ውይይት ፑቲን ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ሀሳብ ያልተስማሙበትና ውድቅ ያደረጉት መሆኑን በግልጽ አመልክቷል። አሁን ባለው ሁኔታ አሜሪካ የ30 ቀናቱ የሩሲያ ዩክሬን የተኩስ አቁም ስምምነት እቅድ በፑቲን በኩል ተቀባይነትን ሳያገኝ ቀርቷል። ፑቲን ከዚያ ይልቅ በሌሎች ተያያዥ ጉዳዮች ላይ ከዶናልድ ትራምፕ ጋር የተስማሙ መሆኑን መረጃዎች